አንዳንድ ጊዜ ድህነት መጥፎ እኮ ነው። ብር ስለሌለህ ብቻ እኮ ሰው ይንቃል። አለባበስህን አይቶ ይንቃል እኮ። ማንነትህ እኮ ውስጡ ወርቅ ነው። አስበዋል? አንተ ራስህ ጥያቄውን እስቲ እንደዚህ ወደ አንተ ልመልሰው። 1000 ብር ይዘህ ሜኖው ላይ 100 ብር ካለ የሜኖው ዋጋ ማለት ነው ትፈራለህ? ውስጥህ አልፈራም። ኪስ ውስጥ ግን 100 ብር ይዘህ ሆቴል ከገባ ምን እንታዘዝ ሲሉ እስቲ ሜኖውን አምጡት ትላለህ። ዋጋ ከሌለው ስንት ነው ትላለህ። አይ ቲንክ ብር የሚያዝ ደስ የሚለው ነገር ያ ነው። ላይክ ሬስቶራንት ገብተህ ለሜኑ ምንም ካልመሰለ ያ ነው። ይኸውልህ የብር ትርጉም ችግር መፍቻ ነው። እንትና እስክሩ ነው። የሆነ ነገር ሲበላሽብህ ዩ ፊክስ ኢት። ብር በቃ እሱን ነው የሚያደርግልህ። ብር ኖሮ ሰውነት ከሌለህ ግን ብርህ ጠላት ነው። ይሄ ነው። እንዴት ብር ኖሮ በብርህ የማትረዳበት ከሆነ አብዛኛውን ጊዜ አሁን ለምሳሌ ብር ኖረ እሺ ቤት ገዛ፣ መኪና ገዛ፣ አገባ፣ ኤቭሪቲንግ ደን ዋት ምድር ትርጉም ታጣለች። አብዛኛው ሰው አይገባውም። በቃ እዚህ አሁን ብር ስለሌለው ትንሽ እንደሱ ኮልድ ድህነት ስላለበት የብር ድህነት ነው። የሰው ድህነት የአእምሮ ድህነት አይደለም። ወይኔ ብር ቢኖረኝ ይላል። ኦፖዚት ውሰድ ደግሞ እዛ ጋር ብር ኖሮት ስትረስ በስትረስ ሆኖ የሚኖር ሰው አለ። ስለዚህ እዚህ ጋር ነው የብር ትርጉም። ብርን መታስተዳድረው ለአንተም ይበቃህና ለቤተሰብ ካለ አንተም ደግሞ እያለህም ከሌለህም ላይም ቢሆን መርዳትን መቻል። አንድ የገባኝ ነገር እዚህ ከተማ ውስጥ ብር ካለ ሰዎች ያሽቃብጣሉ፣ ግን ፌክ ናቸው። በጣም ነው የሚያሽቃብጡት። ትልቋ ባለሀብት ወይም ኢቨን ላይክ ሜቢ ሞዴል የምትላት ሴት ወይም ኢቨን ትልቅ ሰው ሊሆን ይችላል። በቃ ትንሹ አንተ ትንሽ ሆነ ብር ካለ ማይሆኑልህ ነገር የለም። የብዙ ሰዎች አምላክ እግዚአብሔር ሳይሆን ገንዘብ ነው። ዝናና በተለይ ገንዘብ ካሉ ያከብረዋል፣ ይፈልጉሃል፣ ምክርን ይቀበላሉ፣ ተግሳጽን ይሰማሉ፣ ቁጣ ያስደነግጣቸዋል፣ ታስፈራቸዋል፣ ያደንቁሃል፣ ጀግና ነህ ይሉሃል። ኢቭን መጥፎ ሰው ብትሆንም ኢቭን ክፉ ሰው ብትሆንም ሰርቀህ ብታመጣም ውድ መኪና ስትነዳ አይቶ ጀግና ነው ይሉሃል። የከሰርክ ቀንስ ያ ደግሞ አትችለው። ያን ያጣ ቀን እነዚህ ሰዎች ያንተ ጠላቶች ናቸው። ሰዎቹን ተዋቸው፣ አትኖርም። ጭንቅላትህ አይኖርህማ። የውሸት ኑሮ ለመደ፣ የውሸት ማንነት ለመደ፣ የውሸት ዳኝነት ለመደ። ገንዘብ ስላለህ ማለት ነው። አብዛኛው ሰው አያርግበት። እኔ ሁልጊዜ የምለው ምንድነው የገንዘብ በረከት